የፎክላንድ ደሴት እንባ የታበሰበት የሚመስል 13ኛው የዓለም ዋንጫ ሜክሲኮ 1986 ከ9 ውድድሮች በፊት 40 ዓመታትን ወደ ኋላ ጁን 22 1986 በፈረንጆቹ ዘመን አቆጣጠር ሰሜን አሜሪካ ሜክሲኮ ሲቲ አትሌቲካ ስታዲየም አርጀንቲና ከእንግሊዝ ከዚህ ጨዋታ በፊት አርጀንቲና ኡሩጓይን እንግሊዝም ፓራጓይን በመርታት በሩብ ፍጻሜው ተገናኝተዋል። ከ90 ደቂቃ በላይ የሆነው የሩብ ፍጻሜ ጨዋታ አርጀንቲናን ወይንስ እንግሊዝ ወደ ግማሽ ፍጻሜው ማን ያልፍ ይሆን? የየትኛው ሀገር ተጫዋች በሜክሲኮ ይቆይ ይሆን? የየትኛው ሀገር ተወካዮችስ ወደ መጡበት ይመለሳሉ? የፎክላንድ ጭቡ ለማን ይፈርድ ይሆን? እንደ አውሮፓውያኖች አቆጣጠር 1982 የፎክላንድ ግዛት ይገባኛል ጥያቄ ሲያወዛግባቸው የነበሩት አገራት 2 ወር ከ12 ቀናት የፈጀ ጦርነትን ገጠሙ። ከኤፕሪል 2 እስከ ጁን 14 የቆየው ጦርነት በሁለቱም ወገኖች 904 ወታደሮችን መስዋዕት አድርጎ በእንግሊዝ አሸናፊነትም ተጠናቀቀ። ምንም እንኳን አርጀንቲና የሽንፈት ካባ ያከናነባት ጦርነት ቢያበቃም ለተደረኩ ግን አሁንም ቀጥሏል። እንግሊዝ አርጀንቲናን ከፎክላንድ አስወጥታ ግዛቱን በእጇ ባስገባች በአራተኛው ዓመት ከ8ኛው ቀን ጁን 22 1986 ይህ ታሪክ ተፈጠረ። ለሁለቱ ሀገራት ተጫዋቾች ጨዋታው ከእግር ኳስ ጨዋታ በላይ መሆኑን መንገር ለቀባሪው እንደማርዳት ነው። ጆርጅ ቫልዳኖ፣ ሰርጂዮ ባቲስታ፣ ሄክተር ኤንሪኬን የመሳሰሉ ከዋክብትን አርጀንቲና እንደ ፈጠራ በምታመልከው ዲያጎ ማራዶና ፊት አውራሪነት ሰማያዊ ማሊያ፣ ጥቁር ቁምጣና ነጭ ካሶተን ታጥቀው የፎክላንድን ሽንፈት ሊበቀሉም ሜዳ ገብተዋል። ጌሪ ሊንከንና ግሌን ሆድሊ አይነት ተጫዋቾች ደግሞ በግብ ጠባቂዎቻቸው ፒተር ሸልተን እየተመሩ ከላይ ነጭ ከስር ውሃ ሰማያዊ ቁምጣና ሰማያዊ ካሶተን አድርገው ለእንግሊዝ የጦር ሜዳውን ድል በእግር ኳስ ሜዳ ለመድገም አትሌቲካ ስታዲየም አረንጓዴ ሳር ላይ ቆመዋል። ግዙፉ አትሌቲካ ስታዲየም 1966 ግንባታው ተጠናቆ ለውድድር ክፍት ከሆነ ወዲህ 1968 ላይ የሜክሲኮና ብራዚልን የዓለም ዋንጫ የፍጻሜ ጨዋታን አስተናግዷል። ከዚያ የፍጻሜ ጨዋታ በኋላ ግን እንዲህ ያለ ድባብ ካየም ሰነባብቷል። በዚህ ጨዋታ 114580 ደጋፊዎችም የስታዲየም መግቢያ ትኬቶችን ቆርጧል። የሁለቱ ሀገራት ደጋፊዎች ስታዲዮ አትሌቲካን አፏ ድረስ ሞልተውታል። በጨዋታና ጭፈራ እንደ ጉድም እየናጡት ነው። የሁለቱ ሀገራት ተጫዋቾች ጨዋታውን ለመጀመር ቦታቸውን ይዘው የቱኒዚያዊን የመሃል ዳኛ አሊ ቢን ናስር ትዕዛዝን እየጠበቁም ነው። የመሃል ዳኛው ጨዋታውን በፊሽካቸው ድምጽ አስጀመሩት። ምንም እንኳን በመጀመሪያው አጋማሽ አርጀንቲና የተሻለ መንቀሳቀስ ብትችልም ሁለቱ ቡድኖች ግብ ማስቆጠር ሳይችሉ ያለምንም ግብ ለእረፍት ወደ መልበሻ ክፍል አመሩ። ከእረፍት መልስም በጨዋታው 51ኛ ደቂቃ ላይ የአርጀንቲናዊው ኮከብ ማራዶና የእንግሊዝ ተጫዋችን አልፎ ለቫልዳኖ ያቀበላትን ኳስ የእንግሊዝ ብሔራዊ ቡድን የመሃል ተጫዋች ስቲቭ ከቫልዳኖ ስራ አግኝቶ ከግብ ክልሉ ለማራቅ ሲሞክር ተቆርጣበት በአየር ላይ ወደ እንግሊዝ ፍጹም ቅጣት ምት አመራች። ኳስን ለቫልዳኖ አቀብሎ ወደ ፍጹም ቅጣት ክልሉ የሮጠው ማራዶና በስቲቭ ተቆርጣ ወደ እንግሊዝ ፍጹም ቅጣት ምት ክልል የገባችውን ኳስ ለማግኘት ከእንግሊዙ ግብ ጠባቂ ፒተር ሸልተን ጋር ወደ ላይ ዘለለ። ፒተር ኳሷ ላይ ለመድረስ እጆቹን ሲዘረጋ አጭሩ ማራዶና ኳስን በእጁ አቅጣጫ አስቀይሮ የእንግሊዝ መረብ ላይ አሳረፋት። የመሃል ዳኛው እጃቸውን ወደ መሃል ሜዳ ዘርግተው ጎል አሉ። ግብ ጠባቂው ፒተር እናም ሌሎችም የእንግሊዝ ተጫዋቾች የጨዋታውን ዳኞች ከበው ነገሩን ለማስረዳት ቢሞክሩም የመስመር ዳኛው ሆነ የመሃል ዳኛው ምንም ጥፋት እንዳልተሰራ ገልጸው ግቧን አጸደቁ። ከብዙ ንትርክ መልስ በቀጠለው ጨዋታ የመጀመሪያው ግብ ከተቆጠረ 4 ደቂቃዎች በኋላ ማራዶና በአርጀንቲና የሜዳ ክልል ውስጥ ከቡድን አጋሩ ሄክተር ኤንሪኬ ያገኘውን ኳስ በመያዝ 2 የእንግሊዝ ተጫዋቾችን አልፎ ወደ ተቃራኒ ሜዳ ክልል ገሰገሰ። ዲያጎ አልቆመም። እንደገና ሌላ 2 የእንግሊዝ ተከላካዮችን አልፎ ከግብ ጠባቂው ጋር ተገናኘ። በዚህ ያልረካው አርጀንቲናዊው ከ55 ሜትር ርቀት በፍጥነትና በቅልጥፍና ባላንጣዎቹን አጣጥፎ እዚያ ደረሳትን ኳስ ቀደም በእጁ የሸወደውን ግብ ጠባቂ አሁን በእግሩ ሸውዶ ኳስን የእንግሊዝ መረብ ውስጥ ጠረቀማት። አርጀንቲና 2 እንግሊዝ ምንም። ጨዋታው በዚሁ ቀጥሎ 81ኛው ደቂቃ ላይ ጌሪ ሊንከር ለእንግሊዝ ግብ አስቆጠረና ጨዋታው 2-1 በአርጀንቲና አሸናፊነትም ተጠናቀቀ። አርጀንቲና የፎክላንድን ብሶት ሜክሲኮ ላይ ተወጣች። ዲያጎ እንግሊዝን ተበቀላት። የ11 ተጫዋቾች ላብ የ649 የአርጀንቲና ወታደሮች ሞት ትንሳኤም ሆነ። ማራዶናና ጓደኞቹ የአርጀንቲናውያንን እንባ አበሱ። ዲያጎም በሁለት አነጋጋሪ ግቦች እንግሊዝን ማቃለበሳት። የማራዶና ሁለተኛ ግብ ድንቅ ነበረች። ግብ ጠባቂው ፒተርን ጨምሮ 5 የእንግሊዝ ተጫዋቾች አታሎ ያስቆጠራት ናት። ፊፋ በ2002 በይፋዊ የድረገጹ ላይ የክፍለ ዘመኑ ምርጥ ጎል ኦፍ ዘ ሴንቸሪ ሲል ሰይሟታል።
ከጨዋታው በኋላ ማራዶና የመጀመሪያዋን ግብ የእግዚአብሔር እጅ ገልጿታል። በግልጽ በሚታይ ሁኔታ በእጁ ነበር ያስቆጠራት። ጨዋታው ከእንግሊዝ ጋር ባይሆን በስፖርታዊ ጨዋነት ህግ ፌር ፕሌይ መሰረት ግቧን በእጁ እንዳስቆጠረ ለዳኛው ነግሮ እንዳትጸድቅም ያደርግ እንደነበር ተናግሯል። በዚያች ዕለት የሁለቱ ሀገራት ደጋፊዎች ከጨዋታው በፊት በጨዋታው ሰዓትና ከጨዋታው በኋላ በስታዲየም ውስጥና ከስታዲየም ውጪ ለሜክሲኮ ሲቲ ፖሊስ ፈተና የሆነ ከባድ ረብሻን አስነስተው ነበር። አርጀንቲና ወደ ግማሽ ፍጻሜ ካለፈች በኋላ ቤልጅየምን፣ በግማሽ ፍጻሜ ምዕራብ ጀርመንን ደግሞ በፍጻሜው ረታ የውድድሩ ሻምፒዮንም ሆናለች። ጁን 22 1986 ፎክላንድ የተረገዘው የአርጀንቲና ቂም አዜቲካ ሜክሲኮ ላይ ተወለደ። የዲያጎ ማራዶና ዘመን ተሻጋሪ ሁለት ግቦች፣ አንድም በእጁ አንድም በእግሩ ሃንድ ኦፍ ጋድ፣ የዲያጎ አርማንዶ ማራዶና ጎል። እንግሊዝ አሁን ድረስ የሚጠዘጥዛት ቁስል 1986 የሜክሲኮ ዓለም ዋንጫ አዜቲካ ስታዲየም የጥሎ ማለፍ ዙር አርጀንቲና 2 እንግሊዝ 1 የዓለም ጨዋታ ታሪክ የማይዘነጋው ጨዋታ 40 ዓመታት ወደ ኋላ the hand of God